ይህ ከህዝብ ለህዝብ የሚተላለፈው ድምጻችን ይሰማ ሬዲዮ ነው። ይህ የሬዲዮ ድምጻችን ይሰማ ዕለተ እሁድ ሐምሌ 21 2005 መደበኛ ስርጭት ነው። ሬዲዮ ድምጻችን ይሰማ በሳምንት 7 ቀናት ከምሽቱ 4 ሰዓት ከ30 እስከ 5 ሰዓት በ19 ሜትር ባንድ በ15150 በ15155 በ15160 በ15170 በ15175 እና በ15180 ኪሎ ሄርዝ አጭር ሞገድ እየተዘጋጀ የሚቀርብላችሁ የኢትዮጵያውያን ድምጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሬዲዮ ድምጻችን ይሰማ ፕሮግራም ተከታታዮች ሁላችሁም እንደምትረዱት ለአንድ ወር የተዘጋጀው የሬዲዮ ድምጻችን ይሰማ ዋነኛ ዓላማ ከሰላማዊ ትግላችን ጋር በተገናኘ አቋምና አቅጣጫ ነክ ጉዳዮች ላይ መስራት እንዲሁም የኮሚቴዎቻችን የፍርድ ሂደት ላይ በሰፊው በመስራት ለውጥ ማምጣት የሚችል ጫና ማሳደር በስተመጨረሻ ሰፊ ማብራሪያ የሚፈልጉ ጉዳዮች ላይ በማተኮር የተሻለ ሀገራዊ መግባባት መፍጠር ነው። በርካታ አድማጮቻችን የዕለት ከዕለት መረጃዎችን እንድናደርስና እንደ ጁምዓ ያሉ የተቃውሞ ትዕይንቶችን ሰፋ ባለመልኩ እንድንዘግብ አስተያየቶቻቸውን በተደጋጋሚ አድርሰውናል። ዕለታዊ የዜና ዘገባዎችንና መሰል ጉዳዮችን በድምጻችን ይሰማ የፌስቡክ ገጽ ከመሰራቱ በላይ ሌሎች በርካታ የጽሑፍና የድምጽ አማራጮች ከቀድሞ በተሻለ መልኩ እንዳሉ ይሰማናል። በዚሁ አጋጣሚ ሬዲዮ ድምጻችን ይሰማ መረጃን ለህዝብ ለማድረስና ሰላማዊ ትግላችን ሂደቱን ጠብቆ በተነቃቃ ህዝባዊ ተሳትፎ እንዲጓዝ የሚያደርጉ ግለሰቦችን ቡድኖችንና ድርጅቶችን ያበረታታል። መልካም እንዳቸውንም አላህ እንዲከፍላቸው እንለምናለን። አሁን በቅድሚያ ዕለታዊ መልእክት እናስደምጣችኋለን። ቀሪ ፕሮግራሞቻችንን ተመልሰን እናቀርባለን። መልካም ቆይታ ከሬዲዮ ድምጻችን ይሰማ ጋር። ዕለታዊ መልእክት። በዚህ ፕሮግራም በተመረጡ ርዕሶች ላይ አቅጣጫና አቋም ነክ ነጥቦች እንዲሁም ወቅታዊ መልእክቶች ይተላለፋሉ። ዕለታዊ መልእክት። ስኬታማው ዓለም አቀፍ ተቋማችንና የመንግስት ምላሽ። የኢትዮጵያውያን ሙስሊሞች 16 ወራት የዘለቀ ትግል ከሳምንት ሳምንት እየተቀጣጠለ ነው። የመጅሊስ መሪዎቻችንን በነጻነት እንዳንመርጥ ዋና እንቅፋት የሆነውን የመንግስትን በሃይማኖት ጣልቃ ገብነት ብሎም የአህባሽን የግዳጅ ጠመቃ ለዓመት ከመንፈቅ ተቃውመናል። ለረጅም ጊዜ የተነሳውን ይህን መሰል ጥያቄ ለማስመለስ ይቅርና በዲሞክራሲያዊ መርህ አዲስ አዋጅ ለማስወጣት አሊያም ለማስሻር የጁምዓው ህዝባዊ ተቃውሞ ከበቂም በላይ ነበር። አህባሽን ህዝብ አንቅሮ ተፍቶታል። የመጅሊስ አመራሮች ያስቀመጣቸውን መንግስትን እንጂ ህዝበ ሙስሊሙን እንደማይወክሉ 1001 ጊዜ ግልጽ የተደረገ ቢሆንም በዚህ ዓለም አቀፍ ተቃውሞ ህዝበ ሙስሊሙ መሪዎቹን በነጻነት የሚመርጥበትን ሃይማኖቱን አስከብሮ ሀገራዊ ሚናውን የሚያጎለብትበት አባት ተቋም የሚያገኝበትን ዕለት በቅርብ እንደሚያይ እርግጠኛ በመሆን በወኔ ነበር ያሳለፉት። መሪዎቻችን ሰላምን የሰበኩ የህዝብን የጋለ ስሜትና ቁጣ እያባበሉ የሰላም አምባሳደርነትን ሚና የተወጡ ሆነው ሳለ በእጃቸው ካቴና ማጥለቁ በረብ የለሽ የፍርድ ቤት ድራማ ማጉላላቱ ለሰሪውም ለአድማጩም እጅግ አሳፋሪ ታሪክ መሆኑን በግልጽ ስናሳይ ቆይተናል። በስኬት የታጀበው ዓለም አቀፉ ተቃውሞም ቢሆን መላው ኢትዮጵያዊ የኮሚቴዎቻችንን እስርና የፍርድ ሂደት በየትኛውም ፕሮፓጋንዳ ተውቦ ቢቀርብ ማረፊያ ቦታ እንደሌለው እያረጋገጠ ነበር። ትግላችን ይዞ የተነሳውን ዓላማ ለመሳቱን ሰላማዊ መርሁን እንደጠበቀ ማቆየቱንና በሂደት የተወሰዱበት ኢፍትሃዊ እርምጃዎች ጥያቄዎቹን እንዳላስጣሉትም አረጋግጦበታል።
በአዲስ አበባ ኑር መስጂድ የተደረገው አስደማሚ ተቃውሞ በቶሞካ በኩል እስከ ቸርችል፣ በሶማሌ ተራ እስከ ተክለ ሃይማኖት፣ አሜሪካ ግቢና አትክልት ተራ አድርጎ መላው የአዲስ አበባ ማዕከል የሆነውን አራዳን አጥለቅልቆ ታይቷል። መላው የአዲስ አበባ ነዋሪ ህዝባዊ ንቅናቄውን በአይኑ አይቶ የተደነቀበት ውሎ ነበር። መንግስት ሲደክምበት የነበረውን የኢቲቪ ድራማ በዶነት ህዝቡ በተግባር አይቶና ከአእምሮ ፍቆ ወደ ቤቱ የተመለሰበት አጋጣሚ ሆኖ አልፏል። በእርግጥም ለመንግስት የሐሰት ፕሮፓጋንዳ ቀኑ ትልቅ ኪሳራ ነበር። በሌሎች አካባቢዎችም የነበሩት ከወትሮ በጣም የገዘፉና የደመቁ ተቃውሞዎች ነበሩ። በመቱ ከተማ ነጃሺ መስጂድ፣ በሻሸመኔ አልሂከም መስጂድ፣ በወልቂጤ በድረዲን መስጂድ፣ በወራቤ ዑመር መስጂድ፣ በነጌሌ ቦረና፣ በጅማ ከተማ ፈትህ መስጂድ፣ በአጋሮ ከተማ አልሂላል መስጂድ፣ በዶዶላ ወረዳ በኡሙ ቱርኪ፣ በቢላልና በሳፊ መስጂድ፣ በኢሊባቦር ዞን ገቺ ከተማ፣ በበደሌ ረህማ መስጂድና በአሳሳ ከተማ መስጂዶች ደማቅ ተቃውሞዎች ሲካሄዱ፣ በአሰላና በሐይቅ ከተማ ደግሞ የዱዓ ተቃውሞዎች ተደርገዋል። የተቃውሞዎቹ ድምቀት በከተማዎቹና በዙሪያቸው ያሉ ሰዎች ዋና ዕለታዊ አጀንዳ ሆኖም ነበር። በተለያዩ የዓለማችን ሀገራት የአገር ቤቱን ተቃውሞ በመደገፍና ሃይማኖታዊ ጭቆናን በማውገዝ የተካሄዱ ተቃውሞዎችም ልዩ ድምቀት ተጎናጽፈው ነበር የዋሉት። በአሜሪካ ዋሽንግተን ዲሲ ዋይት ሃውስ ፊት ለፊት፣ በዳላስ ቴክሳስ፣ በሲያትል፣ በደቡብ አፍሪካ ጆሃንስበርግ ኒውተን አደባባይ፣ በካናዳ ቶሮንቶ፣ በአውስትራሊያ ሜልቦርን ፓርላመንት ሃውስ ፊት ለፊት ሰልፎች ተካሂደዋል። በሌሎች በርካታ ሀገራትም የኢፍጣር ፕሮግራሞች ተደርገዋል፣ መደረጋቸውም ይቀጥላል። እንግዲህ እነዚህን መላው ህዝብ አይቶ የመሰከራቸውን የአደባባይ እውነታዎች በዝምታ ሊያልፉ እንደማይችሉ ሲረዱ ነው የመንግስት ሚዲያዎች ምን ብለን እንዘግብ የሚሉ ውዝግብ ውስጥ የገቡት። በውጤቱም ኢቲቪ ሌላ ማረፊያ የሌለው ዲስኩር አስደምጦን ቁጭ አለ። ያንን ሁሉ ሁልቆ መሳፍርት ህዝብ የተወሰኑ ሙስሊሞች በሚል አድቅቆ ለማቅረብ የሞከረው ኢቲቪ እስካሁንም አይናችሁን ጨፍኑና ላታላችሁ የሚል መርህ የሚከተል መሆኑን በራሱ አሳይቷል። ሚሊዮኖችን ጥቂቶች እያለ መግለጹ ሳያንሰው በቀደሙ ተቃውሞዎች ላይ አንድ ግለሰብ የተቀዳደደ ባንዲራ ሲያውለበልብ የታየባትን አንዲት ቪዲዮ ቆርጦ በማስገባት የአንድን ግለሰብ ድርጊት አባስቶ የተቀዳደደ ባንዲራ ሲያውለበልቡ ነበር የሚል ዘገባ አቀርበዋል። ስህተቱ የሚጀምረው በአንዋር መስጊድ የጁማ ተቃውሞ ተደርጓል ብሎ ከማሰቡ ነው። ጁማ ተቃውሞ የነበረው በፒያሳው ኑር መስጊድ እንጂ በአንዋር መስጊድ አልነበረም። በዜናው ላይ ሲያሳያቸው የነበሩና በካሜራ ዙሚንግ ጥቂት ሰዎችን ብቻ እንዲቀርጹ የተደረገባቸው ቪዲዮዎች በአንዋር ግቢ የተደረጉ ለመሆናቸው ቪዲዮ ላይ የታየው የአንዋር ግቢ ቢጫ ቀለም ይመሰክራል። ቀደም ተብሎ የተቀረጹ የአንዋር ቪዲዮዎችን ስለ ፒያሳው ተቃውሞ ባቀረበበት ዘገባ ማሳየት ለአንድ ብሔራዊ የቴሌቪዥን ጣቢያ አሳፋሪ ዋሾነት ነው። በህዝብ ንብረትም ላይ ጉዳት አድርሷል ሲሉ ወንጅለዋል። ማስረጃ አድርገው ያቀረቡትም የትና መቼ እንደሆነ ማሳመኛ ያልቀረበላትን አንድ ቦታ መስታወቷ የተበሳ ሚኒባስን ነው። ለበርካታ ወራት ሰበሩልን ተብሎ የቀረቡ አውቶቡሶችን የህዝብ ንብረት እያለ ያለፈን ህዝብ በዚህ መጠርጠር እንደ ቀድሞ ሁሉ እንዲሆን ከመመኘት አይዘልም። በተጨማሪም አንድ ግለሰብ የተቀዳደደ ባንዲራ ያውለበለበባትን ለሴኮንዶች የቆየች ቪዲዮ መሰረት አድርጎና አባስቶ ሙሉ ተቃውሞውን ለመወንጀል መሞከር ለብዙዎች አስቂኝ አመክንዮ ከመሆንም በላይ ግለሰቡ ራሱ ማን ያሰማራው ሊሆን ይችላል የሚለው ያልተመለሰ ጥያቄም ለኢቲቪው የሐሰት ፕሮፓጋንዳ ሌላው ፈተና መሆኑ አልቀረም። ያም ሆነ ይህ ብሎገሮች ባንዲራዊ ሐረካት ሲሉ መቀለድ የጀመሩበት የኢቲቪ የጁማ ዘገባ ዲሞክራሲ፣ ፌዴራሊዝምና ሌሎች የፖለቲካው ምህዋር ውስጥ ቦታ ያላቸው ጉዳዮች
በመንግስት ላይ የቀረቡ ዲሞክራሲያዊ ቅሬታዎችን ላለመመለስ ከዚያም አልፎ የመንግስትን ግትርነት እንደ መልካም ነገር ለማስቆጠር ዓላማ ፍጆታ ላይ መዋል እንደጀመሩ ያመለከተ ነበር። እኛ ኢትዮጵያውያን ሙስሊሞች የሀገርና የባንዲራ ፍቅርን ከዚህም ሆነ ከቀደሞቹ መንግስቶች በፊት በውስጣችን የሰረጸ መሆኑን የሚያውቀው መላው ህዝብ ታዝቦት አልፈዋል። የኢቲቪ የሐሰት ዘገባ ሌላ ያዘለው ዓላማም እንዳለ በትላንቱ ዘገባው በግላጭ መረዳት ተችሏል። የተወሰኑ ሲል የገለጻቸው ሙስሊሞች ጥያቄ እስረኞችን ለማስፈታት እንደሆነ አድርጎ አቅርቦታል። ብርቅዬ መሪዎቻችን ይፈቱልን የሚለው ጥያቄ ከህዝብ ሙስሊሙ ጥያቄዎች አንዱ ቢሆንም መሪዎቻችን የታሰሩላቸው ዋነኛ ጥያቄዎቻችን የትግሉ ማዕከላዊ መሆናቸውን ለሰከንድ እንኳ ያቋረጡበት ጊዜ የለም። የሃይማኖት ጣልቃ ገብነት ይቆም እና የመጅሊሳችንን መሪዎች በራሳችን እንምረጥ የሚሉት ዋነኛ ጥያቄዎቻችን ኢቲቪ እየተደረሳቸው አህባሽን ካልተቀበላችሁ በሚል በየቦታው እየተቀሙ ያሉት መሳጅዶቻችንና እየተዘጉ ያሉት ማዕከሎቻችን እየተሰደዱና እየተባረሩ ያሉ ኢማሞቻችን ሁሉ የጣልቃ ገብነቱ ዋነኛ መገለጫዎች ሆነው ሳለ እንደምን ኢቲቪ ሊረሳቸው ቻለ? አዎን፣ ይህ የኢቲቪ ጥያቄያችንን በመሪዎች ማስፈታት ብቻ የመገደብ ርካሽ ሙከራ በህዝበ ሙስሊሙ ዘንድ አንዳችም ቦታ የሌለው መሆኑ ሊታወቅ ይገባል። ጥያቄዎቻችንን እናውቃቸዋለንና ልንረሳቸውም አንችልም። በየቀኑ የምታደርሱብን መከራ እና ጭቆና እንድንረሳቸው አያደርገንም። በመሆኑም እስኪመለሱልን ድረስ ሰላማዊ ትግላችንን አናቋርጥም። ሌላው ነጥብ ከጁማው ዓለም አቀፍ ተቃውሞ ማግስት የፌዴራል ጉዳዮች ሚኒስትሩ ዶክተር ሽፈራው ከአንድ የግል ጋዜጣ ጋር ያደረጉትን ቃለ ምልልስ አንብበናል። ሚኒስትሩ መስጊዶቻችን ኮሚቴ ለማቋቋምና ኢማም ለመመደብ የመንግስትን ይሁንታ ማግኘት ግዴታ በሆነበት በአሁኑ ሰዓት መንግስት በሃይማኖት ጣልቃ አይገባም ሲሉ አምና ሚያዚያ ከሪፖርተር ጋር ያደረጉትን ቃለ ምልልስ ደግመውታል። አክራሪዎቹ ጎረቤትህ ላይ ጥቃት ማድረሻው ጊዜ አሁን ነው ሲሉ ቀስቅሰዋል በማለት እንድንል እየተመኙ ሊሳካላቸው ያልቻለውን ምኞታቸውን ያለ ይሉንታ ለህዝብ ተናግረዋል። አስፈላጊ በሆነ ሰዓት ለህዝብ ይፋ መሆን የሚችልና ተቀጥቶ የተቀመጠውን የካቲት 26 ከወኪሎቻችን ጋር ያደረጉትን ውይይት አሳፋሪ ሊባል በሚችል መልኩ ከውይይቱ መንፈስ ውጪ አቅርበውታል። ህጋዊ የመብት ጥያቄዎቻችንን እና ወኪሎቻችንን እያብጠለጠሉ ለድርድር በሩ አልተዘጋም ይሉናል። ድርድር ሰላማዊ መፍትሄን እንደሚያመጣና ኢትዮጵያዊ ባህል እንደሆነ እናምናለን። ውድ ኮሚቴዎቻችንም ተደራዳሪዎቻችን አድርገን ነበር የመረጥናቸው። ዛሬም ፖሊሲያችን ይኸው ነው። ግና ለዓመት ከመንፈቅ ግልጽ እንዳደረግነው ሁሉ ዛሬም የማይለወጥ ቃላችን የሆነው የመፍትሄ ቁልፎቹ የሚንጠለጠሉት ህጋዊ ጥያቄዎቻችንና ወኪሎቻችን ላይ ነው። አቋማችን ግልጽ ነው። በጁማዓው ዓለም አቀፍ የኢትዮጵያውያን ሙስሊሞች የተቃውሞ ቀን ህዝቡ ያሳየው ጀግንነት፣ ጽናትና በምንም ሊስተባበል የማይችል ወኔም የትግሉን ችቦ የበለጠ ለማቀጣጠል ከፍ ያለ አስተዋጽኦ አድርጎ አልፏልና ምስጋናችን ለአላህ ይድረሰው። አዎን፣ ህዝባዊ ትግላችን በርካሽ የፕሮፓጋንዳ ሙከራ አይሰናከልም። ድልም ከአላህ እንጂ ከሌላ አይደለምና ድል ለኢትዮጵያ ሙስሊሞች። ድምጻችን ይሰማ። አላሁ አክበር። اللهم صل على سيدنا محمد النبي الأمي وعلى آله وصحبه وسلم። ዛሬ ያደመጣችሁት ሪፖርታጅ ከትናንቱ ዘገባችን ጋር ሲደመር የሚስልልን ምስል ሰላማዊ ትግላችን ከፍተኛ በሚባለው እርከን ላይ እንደሚገኝ ነው። ይህ ህዝባዊ ንቅናቄ እውን ሆኖ ያየነው በአህባሽ ዘመቻ ማግስት ቢሆንም ሚሊዮኖች ሆነን ያነሳናቸውን ጥያቄዎቻችን ተመልሰው የሰላም አምባሳደሮቻችን
ከግፍ እስር ነፃ ሆነው ሙስሊሙን ስጋት አድርጎ የመሳል የተሳሳተ ግንዛቤ ተስተካክሎ ከሁሉም ኢትዮጵያውያን ጋር በተባበረ ክንድ ማንም ከእርሷ ዘንድ የማይበደልባት ፍትህ የሰፈነባትና የበለጸገች ኢትዮጵያን የምንገነባበት ህዝባዊ አቅም እንደሚሆን ትልቅ ተስፋ አለን። ቀጣው ፕሮግራማችን የሚሆነው የዕለቱ አብይ ፕሮግራም ነው። ፕሮግራሙ የኮሚቴዎቻችን ህገወጥ እስርና የፍርድ ቤት ሂደት በጠንካራ ማስረጃዎች በማስደገፍ ተጨባጭ ተጽዕኖ ለመፍጠር የሚያስችል ነው የሚሆነው። ይህ ፕሮግራም በተከታታይ ክፍሎች የሚቀርብ ሲሆን እንግዶችንም በመጋበዝ ተጨማሪ ትንታኔዎችና ጥልቅ ግንዛቤዎች እንዲያዙ ያስችላል። አብረን እንከታተል። የዕለቱ አብይ ፕሮግራም። ይህ ፕሮግራም ሰፊ ማብራሪያ የሚፈልጉ ርዕሰ ጉዳዮችንና የሰላማዊ ትግላችን መሰረታዊ መርህና ሂደት የሚዳሰስበት ፕሮግራም ነው። የዕለቱ አብይ ፕሮግራም የሐሰት ክስ አይገዛንም። ባለፈው ፕሮግራማችን መንግስት በህዝበ ሙስሊሙ ሰላማዊ ተቃውሞ ላይ የኃይል እርምጃ ለመውሰድ የተጠቀመውን አጓጉል ሰበቦችና የሐሰት ምክንያቶች ለማየት መሞከራችን ይታወሳል። ካሁን በኋላ ባሉት የሳምንት ፕሮግራሞቻችን ደግሞ በመሪዎቻችን ላይ የተከፈተው የወንጀል ክስ ምን ያህል ሐሰት እንደሆነ አብረን የምናይ ይሆናል። በጠንካራ ማስረጃዎች በማስደገፍም ትርጉም ያለው ጫና ማሳደር እንችላለን። ጆሮአችሁን እንድታወሱንም በአክብሮት እንጠይቃለን። በሐምሌ 6 ምሽት በአወሊያ መስጊድ ላይ የተፈጸመውን አሳፋሪ መንግስታዊ ወንጀል ተከትሎ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ መንግስት የመፍትሄ አፈላላጊ ኮሚቴ አባላቶችንና በርካታ አሊሞችና ዳኢዎችን ማደን ጀመረ። በዚያ ህገወጥነት በሰፈነበት ከባቢ ውስጥ ሊያስሩ ያሰቧቸውን ሙስሊሞች በያሉበት በመያዝ ከፍተኛ ድብደባ ያደርሱባቸው ነበር። መታሰሩን በኃይል ባልተከላከለ ግለሰብ ላይ ድብደባ መፈጸም በህግ ወንጀል ቢሆንም ብርቅ ኮሚቴዎቻችንና ዳኢዎቻችን ግን አሰቃቂ ድብደባ እንዲደርስባቸው ተደረገ። ተይዘው ለህግ ከመቅረብም ይልቅ የደህንነት የግል ቂምና ቁጭት መወጫ ሆኑ። ለበርካታ ቀናትም ከቤተሰቦቻቸው ተገለው በማዕከላዊ የሰቆቃ ማዕከል እንዲከርሙ ተደርገዋል። ልክ የዛሬ ዓመት በረመዳን መጨረሻ ደግሞ የማዕከላዊ ስቃያቸው ጣራ የነካበት ወቅት ነበር። በረመዳን የመጨረሻ 10 ቀናት መሪዎቻችን በጨለማ ክፍል ታስረው ሽብርተኞች ነን፣ ዓላማችን እስላማዊ መንግስት ማቋቋም ነው ብለው እንዲያምኑ ለማድረግ ከፍተኛ ድብደባ ደርሶባቸዋል። ሰብአዊነት በሚንቅ ሁኔታ ቶርቸር ተፈጽሞባቸዋል። የደረሰባቸውን ስቃይ ማሳየት የዚህ ፕሮግራም ዓላማ ባለመሆኑ ካሁን በፊትም በተደጋጋሚ ለህዝበ ሙስሊሙ የቀረበ በመሆኑ የስቃይ ትረካቸውን እዚህ ላይ አቁመን ወደ ክስ ሂደታቸው ማለፉ የተሻለ ይሆናል። መንግስት በኮሚቴዎቻችንና ዳኢዎቻችን እንዲሁም በጋዜጠኞችና አርቲስቶቻችን ላይ ያቀረበው ክስ የሚያጠነጥነው በጥቂት ሐሳቦች ላይ ሆኖ እናገኘዋለን። ከነዚህ ሐሳቦች አንዱና ዋነኛው ደግሞ መንግስት እያጠቃን ነው ብለው በመስበክ ህዝቡን ለሽብር አነሳስተዋል፣ ለሃይማኖታችን እንሞታለን የሚል አነጋገር በመጠቀምም ለሽብር ድርጊት ቀስቅሰዋል የሚለው ነው። መንግስት ይህንን ክስ ለህዝቡ ለማሳመን ደግሞ የተጣመሙና አላግባብ የተተረጎሙ ንግግሮችን አስገራሚ በሆኑ ውሸቶች አጅቦ በክሱ ዶሴ ውስጥ ጠቅጥቋቸዋል። ክሱ ቃል በቃል እንዲህ ይነበባል። የሙስሊሙ ማህበረሰብ የእምነት ነጻነቱ ያልተከበረ፣ ሃይማኖታዊ ነጻነቱ የተነፈገ እንደሆነ መንግስት እንደ ቀድሞ ስርዓቶች እስልምናን በተቀነባበረ መንገድ እያጠቃና እየጨቆነ እንደሆነ ሃይማኖቱን በግድ እንዲቀይር እያደረገውና ሆን ተብሎ በከፍተኛ ትምህርት እንዳይማር እየተደረገ እንደሆነ በማስመሰል ህዝበ ሙስሊሙን ጂሃድ በመውጣት ሃይማኖትህን ነጻ ልታወጣ ይገባል፣ ገዢው መንግስት አያስተዳድረንም፣ ከአክራሪ አስተምሮት ውጭ የሚያስተምሩ ኢማሞችን መግደል ጂሃድ ነው፣ ሌላው አስተምሮት ከኢትዮጵያ ተጠራርጎ እስካልወጣ ድረስ ትግላችን ይቀጥላል፣
እስከ ህይወት መስዋዕትነት ለመክፈል መዘጋጀት አለብን በማለት ህዝቡን ለሽብር ዓላማቸው የቀሰቀሱና ያነሳሱ ሲሆን ይላል። እስቲ አንቀጹን ወስደን አንድ በአንድ ሐሳቦቹን እያነሳን እንመርምራቸው። በመጀመሪያ ደረጃ መንግስት ሃይማኖታችን ላይ ጥቃት ያደረሰብን ነው ብለው ተናግረዋል የተባለው በእርግጥም መሪዎቻችን የተናገሩት ሙስሊሙ ህብረተሰብም የሚያምንበትና አንዳችም ሐሰት የሌለው ንግግር ነው። ይህንን መናገርም በሀገራችን ህገ መንግስት የሚያስከስስ ተግባር ሳይሆን መንግስት ፍርድ ቤት ቀርቦ አልያም ተከሶ መልስ ሊሰጥበት የሚገባው ተግባር ነው። ኢትዮጵያ ንጉሳዊ ስርዓት ሳትሆን ዲሞክራሲያዊ ሪፐብሊክ ናት ከተባለ ድረስ መንግስት እንደ መዋቅርም ሆነ የመንግስት ባለስልጣናት እንደግል ሊወነጀሉ፣ ሊከሰሱ፣ ሊቀጡና ተቃውሞ ሊነሳባቸው ይችላሉ። በሁለተኛ ደረጃ ደግሞ መንግስት በሙስሊሙ ህብረተሰብ ላይ እያደረሰ ያለው ጥቃት ሊካድ የማይቻልበት ደረጃ ላይ እያየነው ነው። ገና በሐምሌ 2003 በጊዮን ሆቴል ፌደራል ጉዳዮች በሰጠው መግለጫ ላይ የተገኙት ሊባኖሳዊው ዶክተር ሰሚር ጠቅላይ ሚኒስተር መለስና መንግስታቸው አህባሽን ወደ ኢትዮጵያ ለማስገባት በመወሰኑ ምስጋናቸውን ሲያቀርቡ ሚኒስተሩ ዶክተር ሽፈራው በደስታ ሲያጨበጭቡ አልነበረምን? When I was invited by Dr. Shafarao, I took some time to check the situation in Ethiopia before meeting with you. I believe the Ethiopian government, Prime Minister Meles Zenawi, Dr. Shafarao, the Minister of Federal Affairs, and other ministers understand the issues very well, and they are taking the proper and wise steps. I thank all of them for their hospitality. በሐረማያ ስልጣና ላይ ዶክተር ሽፈራው እያንዳንዷ የጁሙዓ ስብከትና መድረሳ በመጅሊሱ ፍቃድ ካልሆነ እንደማይሰጥ አልተናገሩምን? በእኛ በኩል ከፈቃድ ውጪ የሚደረግ ትምህርት ዳዋ ስብከት፣ ከፈቃድ ውጪ የሚሰሩ መድረሳዎች፣ ከፈቃድ ውጪ የሚሰሩ መስጊዶች፣ ከፈቃድ ውጪ የሚሰሩ ኹጥባዎች በሙሉ መቆም አለባቸው ነው። ኢማሞቻችን ከየመስጊዱና ከየቤቶቻቸው በግድ እየተወሰዱ የተከታተሏቸው የግዳጅ ስልጠናዎች ጥቃት አልነበሩምን? የአንድ ሀገር መንግስት በግልጽ ህዝቡን ሰብስቦ አህባሽን ካልተቀበላችሁ አሸባሪዎች ናችሁ ሲል ማስፈራራቱ ጥቃት ቢባል ይበዛበታልን? በፓርላማችን ውስጥ በግልጽ እኛ የምናውቀው ነባር እስልምና አህባሽ ነው በሚል ሙስሊሙን እርስ በርስ ለማባላት ጥረት አልተደረገምን? ነባሩ እስልምና ተከታዮች እንደሚገልጹት የአህባሽ የሚባለው ከውጭ የመጣ ሃይማኖት አይደለም። አሳች ኢትዮጵያዊው የሐረር የእስልምና ምሁር አዋቂ በአገራቸው መኖር ስላልቻሉ ወደ ሊባኖስ ሄደው በኢትዮጵያ ያለውን የሱፊነት አስተምህሮት ያራመዱበት እና የነሱ ተከታዮች ናቸው ነው የሚሉት። የአዲስ አበባ ፍትህ ቢሮ ኃላፊ አቶ ጸጋዬ ቅንጅትና ኢህአዲግ ሊስማሙ እንደማይችሉ ሁሉ ሱኒና ወህቢያም ሊስማሙ አይችሉም ሲሉ በሙስሊሞች መካከል ጥላቻ ሊዘሩ አልሞከሩምን? ቅንጅትና ኢህአዲግ አንድ ላይ ስራቸው ይላል ለዋሪያና ሱኒ አንድ ላይ ነው። መጅሊሱን እንደ ሽፋን በመጠቀም በገፍ ሲዘጉ የነበሩት መስጊዶቻችንና መድረሳዎቻችን በየገጠሩ በታጣቂዎች እንዲበተኑ የተደረጉ የቂርአት መንደሮቻችን ከየካቲት 26 በኋላ በየጁሙአው ተቃውሞ ላይ ሲደበደቡ፣ ሲታሰሩ፣ ሲገረፉ፣ ሲዘረፉና ሲገደሉ የነበሩት ወንድምና እህቶቻችንስ መንግስት እየሰነዘረ ላለው ጥቃት ቋሚ ምስክር አይደሉምን? አላሁ አክበር ሞባይል በቃ ደስ ያለው ሞባይል የሚቀሙ ጊዜ ዘረፋ እየተደረገ ይችላል። ዘረፋ ማለት ይችላል። በቃ ጥሩ ሞባይል ያዙ ካለ አንተስ ሞባይል ቀርጸነው አይደል? እኪሱ ለፊት ያስገባ ተባለ። ሰው ግን ህይወቱን ማዳን ስለሚፈልገው ስለ ሞባይል ያስብ ከመገኘ ወደ መስጊድ ጫኑ የሞቱ እንደሚችሉት
መኪና ላይ ወጥተን ፒክአፕ ትንሽ አንድ 10 ሰው ሚሽን ላይ በሱ ላይ የተጨፈጨፈ የተቻለው በሰደፍ ያዙት በሰደፍ ይቻል በዱላ የተጨፈጨፈ ወረድን። አራተኛ ፖሊስ ጣቢያ አስፋልቱ ላይ ነው ያወረዱ። ከዛ ጀምሮ ውስጥ ድረስ አንድ 50 ሜትር የሚሆን በሁለት ረድፍ ሰርተው አዲስ አበባ ፖሊሶች አሉ፣ ፌደራሎች አሉ፣ እንደገና ደግሞ ደህንነቶች አሉ ሲቪል የለበሱ ሁለት ረድፍ ሰርተው በመሃል ነው የሚያስኬዱ። ከዛ በኋላ የቻሉትን ያክል ይቀጠቅጣሉ ማለት ነው። በዛ መሃል ነው የምታልፈው። ዱላ ከቀኝ ከግራ ያርፍባል እያረፈበት ከቻልክ መጨረሻ ድረስ ትሄዳለህ። ካልቻልክ ደግሞ በመሃል ትወድቃለህ። ወድቀዋል ብለው የሚተው ነገር የለም። እየቀጠቀጡ ራሳቸው አንስተው እዛ መጨረሻ አካባቢ ከወደቁ ሰዎች ጋር ይቀላቅላሉ። እነዛ ሰዎች ከመሃላችን እየመነጨቁ ጢማቸውን እየያዙ እየወሰዱ አስፋልት ላይ ያስተኛቸው ወደ ላይ ደብድባሉ። ሴቶች ኒቃብ የለበሱ ነበር። እነሱን ራሳቸው አልቀሩም። ሴቶች እየታው ይመጣሉ። እጅግ በጣም ትዕግስት የሚያሳጣ ነበር። ይህ ሁሉ ጥቃት የተሰነዘረው እንዲሁ በአጋጣሚ አልነበረም። መንግስት በወጉ አቅዶና አሰላስሎ የወሰደው እርምጃ ነው። ውድ ኢትዮጵያውያን የሬዲዮ ድምጻችን ይሰማ የሐምሌ 21 ፕሮግራም እስካሁን ስትከታተሉት የቆያችሁትን ይመስላል። ፕሮግራሙ ይበልጥ ተደራሽ እንዲሆን ላልሰሙት እንድታሰሙ በድጋሚ እናስታውሳችኋለን። በነገው መደበኛ ፕሮግራም ዳግም እስከምንገናኝ ለዛሬው በዚሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አንድነኛ ማንነታችን መዲናችን አንድነኛ ማንም አይለየን እምነታችን የማይሻር አላህ ነው መመሪያችን ታላቁ ነብይ የሕይወት መንገድ ምሳሌያችን ታላቁ ነብይ የሕይወት መንገድ ምሳሌያችን አገሮቻችን በሰላም የቆም አገሮቻችን በሰላም የቆም የገብዘን ማጽንተን የምንኖር በክራማችን ሁሉን የምንኖር በክራማችን ሁሉን የምንኖር አላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አንድነን እኛ ማንነታችን በዲናችን አንድነን እኛ ማንም አይለየን እምነታችን የማይሻር አምላክ አለው መመሪያችን ታላቁ ነብይ የሕይወት መንገድ ምሳሌያችን ታላቁ ነብይ የሕይወት መንገድ ምሳሌያችን ኩፍርና ኒፋቅ በጋራ ሆነው ቢተባበሩ ኩፍርና ኒፋቅ እኛን ለማጥመድ ቀን ይሰሩ ወደ ጅብና ሕዝቡን ለመክተት ቢጨረጨሩ ሙስሊሙ ነግቷል ሁሉም አንድ ሆኗል ቢተባበሩ ሙስሊሙ ነግቷል ሁሉም አንድ ሆኗል ቢተባበሩ አላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አንድነን እኛ ማንነታችን በዲናችን አንድነን እኛ ማንም አይለየን እምነታችን የማይሻር አላህ ነው መመሪያችን ታላቁ ነብይ የሕይወት መንገድ ምሳሌያችን ታላቁ ነብይ የሕይወት መንገድ ምሳሌያችን የነጃሽ ልጆች የቢላል ዘሮች የነጃሽ ልጆች የቢላል ዘሮች ምሳሌነቱ ለዓለም ፍትህ እጅ ለእጅ ሆነን ፍትህ ፍለጋ ቆመን እጅ ለእጅ ሆነን ፍትህ ፍለጋ ቆመን አላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አንድነን እኛ ማንነታችን በዲናችን አንድነን እኛ ማንም አይለየን እምነታችን የማይሻር አምላክ አለው መመሪያችን ታላቁ ነብይ የሕይወት መንገድ ምሳሌያችን ታላቁ ነብይ